ሊቃነ መላእክት አንዱ ያውም በልዑል ፊት የሚቆመው መልአክ ነው ያበሰራት። ሁለተኛ የዮሐንስ መጥምቅ እናት ኤልሳቤጥ የጌታዬ እናቱ ያለቻት። ስለዚህ በደንብ በመንፈስ ቅዱስ ተቃኝታ ወይም መንፈስ ቅዱስ የመላባት ሴት ናት። ስለዚህ በመንፈስ ቅዱስ ምስክርነት የተመሰከረውን ነው አሁን የምንነጋገረው እንጂ ተራሩ ባልታ አይደለምና ነው አጽንኦት እንስጥ ያልኩት። እንግዲህ የመጀመሪያ ምስክሯ ኢሳይያስ ነው። ኢሳይያስ አንድ አድርገን እናየዋለን። በምዕራፍ 7 ቁጥር 14 ላይ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ምን አለ? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች አለ። ስለዚህ እነሆ ድንግል ትጸንሳለች ነው ያለው። ይህ እንግዲህ ቅድመ ጸኒስ ቅድመ ወሊድ ድንግል መሆኗን የመሰከረ ማንም ሳይሆን ኢሳይያስ ነው። ይህን ደግሞ የኢሳይያስን ትንቢት የተረጎመው የእግዚአብሔር መልአክ ነው። በተለይ ነገሩ ለረቀቀበት ለዮሴፍ ተገልጦ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 እስከ 23 ምን ይለዋል? ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለች። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ሁሉ ሆኗል። ትርጓሜው እግዚአብሔር ከኛ ጋር የሚል ነው ብሎ አማኑኤል ብሎ ንባቡ እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ነው ብሎ ልጇ እግዚአብሔር መሆኑን የተረጎመ መልአከ እግዚአብሔር ነው ማለት ነው። ስለዚህ ምስክሩ አንዱ ነቢይ እግዚአብሔር ኢሳይያስ ነው። ሁሉን አይቷል። ስለዚህ ሕዝቅኤል በምዕራፍ 44 ከቁጥር 1 እስከ 2 መንፈስ ቅዱስ ስለሚሆነው ነገር እንዲገልጥለታል። ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር አለ። መጀመሪያ ተዘግቶ ነበር። ይሄ በጣም ይሰመርበት። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። መለኮት አትሞታል ማለት ነው። ስለዚህ ቅድስት ድንግል ማርያም መቅደስ ናት፣ መመስገኛው ናት። ጽርሐ ቅዱሳቱ ለወልድ የተባለች ናት። ስለዚህ በመቅደስ አምሳል ያያታል። በሩ ደግሞ በድንግልናዋ ይመሰላል። መቆለፊያው ማኅተመ ድንግልናዋ ነው። የእስራኤል አምላክ ሳይከፍት መግባቱ በህቱም ድንግልና መጸነሱን ያመለክታል። እንደገና ደግሞ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ ራሱ እግዚአብሔር ነው አዋጅ አወጀበት። ጌታን ከመውለዷ በፊት ድንግል ስለመሆኗ በራሱ ሉቃስ 1:26 ላይ በስድስተኛው ወር መልአኩ ገብርኤል ወደ አንዲት ድንግል ተላከ ነው የሚለው። ዝም ብሎ ወደ ማርያም አለ፣ ወደ አንዲት ድንግል ተላከ። ወስማ ለይእቲ ድንግል ማርያም፣ የድንግሊቱም ስም ማርያም ነው ብሎ ነው ያነሳው። ስለዚህ ይሄ የሉቃስ ምስክርነት በእውነት የሚያመለክተው ቅድስት ድንግል ማርያም ድንግል መሆኗን የሚያመለክት ነው። ወደ ማርያም አላለም። ወስማ ለይእቲ ድንግል ማርያም ብሎ የድንግሊቱም ስም ማርያም ነው ብሎ በድንግል ብሎ ነው የጠራው። እኛ ከሉቃስ ወንጌላው የበለጠ ምስክርነትን አንፈልግም። ከኢሳይያስ ከሕዝቅኤል የበለጠ ምስክርነትን ከቷልሽ። አራተኛው ትልቁ ምስክርነት መልአኩ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ሲያበስራት እነሆ ትጸንሻለሽ ይላታል፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላታል። ያን ጊዜ እሷ ግን ፈጽሞ ይህ ሐሳብ ስለሌለባት ወንድን ስለማላውቅ ይህ እንዴት ይሆናል ያለችው። በተለመደው ሰውኛው ሐሳብ ብንኖር የመውለድ ፈቃድ ቢኖራት ኖሮ እቅድ ቢኖራት ኖሮ እንዴት ብላ ጥያቄ አታነሳም ነበር። መቼ ከማን ነበር የምትለው? አረጋዊ ዮሴፍም በጠባቂነት እንጂ ከዚህ ውጭ ምንም አይነት ግብር የለውምና አረጋዊ ዮሴፍ እያለች ወንድ ስለማውላቂ እንዴት ይሆናል ልትል ትችልም ነበር። የዮሴፍ የጠባቂነት ድርሻ ብቻ ስለሆነ ንጽሕት መቅደስን ሊጠብቅ እንደ ሱራፊ የተሾመ ሱራፊ የሕይወትን ዛፍ ኤፍሬም ሶርያዊ ሲተረጉም ሱራፊ የሕይወትን ዛፍ ሊጠብቅ፣ ምክንያቱም የሕይወት ፍሬ ስለያዘች ሰይፍ መዞ ይጠብቅ እንደነበረ አማናዊት የሕይወት ፍሬ ኢየሱስ ክርስቶስን በማኅፀኗ የተሸከመች የሕይወት ዛፍ ናትና ልክ እንደ ሱራፊ ዮሴፍ አረጋዊ ሊጠብቃት ግድ ነበር። ስለዚህ መቼ ከማነሳትን ከቶ ነገር አላደርገውም ነው እኮ ዘንተ ትቤ ድንግል በእንተ ዘያርግ ውስተ ልባ ህሊና ጓለሚያው ፈጽሞ አላደርገውም። መልአኩ እንግዲህ ሐሳቧን ስለሚያውቅ ምን አለ? አንቺማ ጽንስ እንደሌሎች አይደለም ሲል መንፈስ ቅዱስ ይመጽላል። መንፈስ ቅዱስ በአንቺ ላይ ይመጣል። ወኃይለ ልዑል ይጼልለኪ፣ የልዑልም ኃይል ይጋርድሻል። ከአንቺ የሚወለደው ቅዱስ ነው። ጽንሱ በግብረ መንፈስ ቅዱስ እንደሆነ
ተጋብቶ